አልহামዱሊላህ ብዬ በጣም ደስተኛ ሆኜ እንድኖር ሁለቱን አያሳንም እርፍላለሁ በቃ ራስ ሐሳብ ጭንቀት ጥያቄ አለበትና አብዛኞቻችን አለማ ውስጥ እንኳን ሆነን ብርጭ ራሳቸውን የሚያጣፉ እህቶች በስተዋልና መሆን ስላለበት ነው የሆነው አላህ ነው ያ ነገር እንዲሆን ያደረገው እኛ ለምን ፈሃን ለማየት መሞከር እንደሚያልፍ እርግጠኛ አንፃር ግን ደግሞ ሁሌ ሳነበው በቃ ለሰዎች ሼር አድርጊው የሚለኝ አሁን በፈጣሪ ደግሞ በደንብ ማመን ምንድነው የሚለው ምን ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድ ቤተሰቦች እንዴት ናችሁ እንኳን ደህና ቆያችሁኝ እኔ ዛሃቡ ጀማል ነኝ ቻናሌ ደግሞ ዛሃብ ፐርስፔክቲቭ ነው ዛሬ ደግሞ የመጣሁት ምን የሚል ቪዲዮ መሰላችሁ በጣም አስፈላጊ ጠቃሚ ከጊዜው አንፃር ግን ደግሞ ሁሌ ሳነበው በቃ ለሰዎች ሼር አድርጊው የሚለኝ ባለመናገሬ ጥፋተኝነት የሚሰማኝ በቃ ይሄንን ሜሴጅ ሳልናገር በሞት ይቆጨኛል ስሪስሊ ወላሂ ምሬ ነውና ይሄ ምንድነው ይሄ አያዎች የትኛው መሰላችሁ ሱረቱል ካህፍ ላይ የሙሳና የኸድር ታሪክ ነው እና እንደሚታወቀው ሁሉም ሰው የራሱ ሐሳብ ጭንቀት ጥያቄ አለበትና አብዛኞቻችን በተለይ በስደት ዓለም ያለን እህቶች እና ወንድሞች ለምን እንደዛ ሆነ ለምን እንደዚህ ሆነ ይሄ እንደዚህ ቢሆን ይሄ እንደዚህ ቢሆን ይያልን በጣም እናስባለን እንጨነቃለን አንዳንዴም ደግሞ አንዳንዶች ራሳቸውን የሚያጠፉ እህቶች በስተዋልና ይሄንን ቢረዱ ብዬ ለኔም በጣም ስለረዳኝ ይሄንን መረዳቴ በቃ የሆነ ስላለውም ስለ ትናንትናም ስለ ዛሬም ስለሆነውም ስላልሆነውም አልহামዱሊላህ ብዬ በጣም ደስተኛ ሆኜ እንድኖር ያደረገኝ አያ ስለሆነ ለእናንተም ሼር ባደርገው ደስ ይለኛልና እሱ ምንድነው ሱረቱል ካህፍ ላይ የሙሳና የኸድር አለይሂ ሰላም ታሪክ ነውና ታሪካቸው ሙሉ በእርግጥ በጣም አስተማሪ ነው ከዛ ግን የመጀመሪያው አያ ምንድነው የሚለው قال له موسى هل اتبعك على تعلمني مما علمت رشدا موسى عليه السلام ለኸድር አለይሂ ሰላም እንግዲህ ከተማርከው ነገር ቀጥተኛን ዕውቀት ታስተምረኝ ዘንድ ልከተልህን አለው ሙሳ አለይሂ ሰላም ኸድር አለይሂ ሰላምን ተከትሎ ሄዶ ከሱ ጋር ትምህርት ለመቅሰም በጠየቀው ጊዜ እንግዲህ በጣም የሚገርመኝ አያ ምን የቱ ነው ኸድር አለይሂ ሰላም የመለሰለት ምንድነው የሚለው قال انك لن تستطيع معي صبرا ምን ማለት ነው አላህ ከእኔ ጋር መታገስ ባሪያውም አለ ሙሳ አለይሂ ሰላም ማለት ነው አንተ ከእኔ ጋር መታገስን በጭራሽ አትችልም ቀጥል አድርጎ وكيف تصبر على ما لم تحيط به خبرا በእውቀትም በእርሱ ባላዳረስከው ነገር ላይ እንዴት ትታገሳለህ ያ ማለት ምን ማለት ነው ሙሳ አለይሂ ሰላም ኸድር አለይሂ ሰላምን ሲከተሉ ኸድር አለይሂ ሰላም የተለያየ ነገር ያደርጋሉ ያኔ ሙሳ አለይሂ ሰላም በሚያዩት ነገር ሎጂካሊ እንደ ሰው ትክክል ሆኖ አያገኙትም ዊዝደም ወይም ደግሞ የአላህን ጥበብ ህክማ ስለማያውቁ ማለት ነው ያኔ ይሄንን ታግሰህ አንተ መከታተል አትችልም ይላቸዋል ስለዚህ አትችልም ለምንድነው ማትችለው ታሪኩን ህክማውን ዊዝደሙን ወይም ዕውቀቱን ስለዛ ነገር ዕውቀቱ ስለሌለ ልትታገሰኝ አትችልም ይላልና በቃ ይጅን ሁለቱን አያሳነብ እርፍላለሁ በቃ የሆነ ስላለው ስላልሆነው ስለሁሉም ነገር ስላላወቅኩት ነው እንጂ ልክ ነው ማለት because እዚህ ጋር ሙሳ አለይሂ ሰላም እንዳላቸው እዚህ ዓለም ላይ እኛ ላይ እኔ ላይ አንቺ ላይ
ነገር ሁሉ እኔ ስላላወቅኩኝ ምክንያቱም ወደፊትን ስለማላውቅ እንጂ ያ ነገር ልክ ነው፣ አላህ ትክክል ነው ብሏል እኮ በሌላ አያም አንድ ነገር ትወዱታላችሁ ያ ነገር ለእናንተ መጥፎ ሆኖ ሳለ አንድን ነገር ደግሞ ትጠሉታላችሁ ያ ነገር መልካም ሆኖ ሳለ አላህ ያውቃል እናንተ ግን አታውቁም ይላል። እና አላህ ሁሉንም ነገር ያውቃል። ለኛ ፐርፌክት የሆነውን የሚሆንልንን የማይሆንልንን ነገር ያውቃል። እኛ ግን አናውቅም። ይሄ የሚያስመርረኝ፣ የሚያስለቅሰኝ፣ የሚያስከፋኝ፣ የሚያስጨንቀኝ ነገር ሊያስጨንቀኝ ግባ አይደለም። ለምን እንደዛ ሆነ፣ ለምን እንደዚህ ሆነ የሚያስብለኝ አይደለም። መሆን ስላለበት ነው የሆነው። አላህ ነው ያ ነገር እንዲሆን ያደረገው። እኛ ለምንፈልገው ነገር ማድረግ ያለብንን ድረስ እንሄዳለን፣ እናደርጋለን። አድራጊው ግን መጨረሻውን ውጤቱን የሚፈጥርልን ግን አላህ ሱብሃነሁ ወተዓላ ነው። እሱ ደግሞ ልክ ነው። እምነት እኮ ማለት የሆነ ማወቅ ማለት አለ። አውቀንማ የምናደርገው ነገር ያ እውቀት ነው። ግን እምነት ሲባል ልክ አለ አይደለም? እንዴት ነው እንዲሁ ማመን? ምክንያቱን መጨረሻውን የሆነ ነገር አውቀ ነው ሳይሆን አላህ ልክ ነው። በዛ ነገር ደስተኛ መሆን መቀበል። ወመን የተወከለ አላህ ፈሁወ ሐስቡሁ አይደለ? በሱ የተወከለ ሰው፣ በሱ የታመነ ሰው እርሱ በቂው ነው ብሏል። ልክ እምነት ማለት ልክ ፕሌን ላይ ሄደን እኮ እንሳፈራለን። ሰውየውን እዛ ጋር ፓይለቱን አናውቀውም፣ ግን እሱ እውቀት አለ ኦልሬዲ ብለን ስለምናምን ሰውየውን አምነን እዛ ፕሌን ላይ እንወጣለን ዘና ብለን። ስለዚህ በዚህ በህይወታችንም ስንኖር የፈጠረን አላህ ሱብሃነሁ ወተዓላ አለልን ስለ ሁሉም ነገር። እሱ ያውቃል እንዴት ነገ እንዴት ማድረግ እንዳለበት፣ እንዴት እንደሚያኖረን፣ እንዴት እንደሆነና እሱን ልክ እዛ ጋር ፓይለቱን ከምናምነው በላይ አምነን፣ እምነት ማለት እንደዛ ነው። አምነ ነው እየሆነ ስላለውም ስላልሆነውም ነገር አመስጋኝና ደስተኛ ሆነን ተቀብለን መኖር አለብን። እኔ የሚያስከፋ ነገር በህይወታችን ተፈጥሮ ምናምን አንከፋ እያልኩኝ ሳይሆን ኦፍ ኮርስ የሚያስከፋን ነገር ይኖራል፣ ይከብዳል። ሙሳ አለይሂ ሰላም እንኳን እንደዚህ ኸድር አለይሂ ሰላም አስጠንቅቀዋቸው፣ ግን እያንዳንዱ ነገር በሚፈጠረው ሁሉ አላስችል ብሏቸው ሲጠይቁ ነበር። ለምን እንደዚህ ሆነ፣ ለምን እንደዛ ሆነ እያሉ ሲጠይቁ ነበርና በስተመጨረሻ ራሱ የተለያዩት በቃ እኔ እናንተ መቀጠል ከዚህ በላይ አንችልም ብሏቸው ሙሳ አለይሂ ሰላም መታገስ አቅቷቸው ነበርና እኛም ሊከብደን ይችላል ያለ ነው ማዘን መተከስ። ግን በዛ ውስጥ በሚያስከፋን በሚያስጨንቅ ምንም ተስፋ የሌለ በሚመስል ነገር እንኳን ጨለማ ውስጥ እንኳን ሆነን ብርሃን ለማየት መሞከር፣ እንደሚያልፍ እርግጠኛ መሆን፣ በፈጣሪ ደግሞ በደንብ ማመን። ዛሬን አልፈነው ወላሂ ሁሉም ነገር ያልፋል። በውስጡ ሆኖ ይከብዳል እንጂ ግን በዛ መሃል ነገ የሚመጣውን ብርሃን በአላህ ላይ እርግጠኛ ሆነን ደስተኛ ሆነን ለመኖር እንሞክር። ይሄንን ቀን ጥንክር ብለን ከባድ ጊዜያቶችን ጠንክረን ለማለፍ እንሞክር ለማለት ነው። ስላዳመጣችሁኝ አመሰግናለሁ። የዛሬ መልእክቴ ይሄ ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ሀሳቤን ደግሞ ከወደዳችሁት ለምትወዷቸው ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስከዛው ድረስ ባይ ባይ። ወዳችኋለሁ።